ውድ ተመልካቾቻችን እንደተለመደው ዛሬም እንግዶች ይዘንሎት መጥተናል። ተከታተሉን። እንግዶቻችን ስለራሳቸው አስተዋውቁ። እኔ ኤልደር ተርነር እባላለሁ። ከሆኛው ቅዱስን የኢየሱስ ክርስቶስ ቤተክርስቲያን ሚሽነሪ ነኝ። ስለ ኢየሱስ ክርስቶስ ወንጌሉ እና የእግዚአብሔር እቅድ እናስተምራለን። እሺ እና በቤተሰቤ 5 ነን እና የመጨረሻው ልጅ ነን። እኔ ስም ኤልደር ሸፐርድ እባላለሁ። እኔ ከአሜሪካ የመጣሁት ለቤተሰብ የመጨረሻው ልጅ ነኝ። እዚህ ምን እየሰራችሁ ነው? የሆነኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ሚስዮናሪዎች ነን። ዓለማችን ሌሎችን ዳግም የተመለሰውን የኢየሱስ ክርስቶስ ወንጌሉ በማስተማር እንዲሁም በኢየሱስ ክርስቶስ የኃጢአት ክፍያ እምነትን፣ ንስሐን፣ ትምክህትን፣ የመንፈስ ቅዱስ ስጦታን እንዲሁም እስከ መጨረሻው መጽናትን መስበክ ነው። እንዳለ ከሆኛው ቅዱስን የኢየሱስ ክርስቶስ ቤተክርስቲያን ሚሽነሪዎች ነን። እሺ ስለ ኢየሱስ ክርስቶስ ወንጌሉ እና የእግዚአብሔር ደህንነት እቅድ እና ንስሐ መግባት እናስተምራለን። እዚህ ከመጣችሁ በኋላ የወደዳችሁት ወይም የጠላችሁት ነገር አለ? እኔ መጀመሪያ እዚህ ስመጣ ኢትዮጵያ በጣም ቆንጆ ነው፣ እንዲሁም ሰዎቹም በጣም ጥሩ ናቸው። የኢትዮጵያን ቋንቋ አማርኛ በጣም ቆንጆ ነው፣ ግን ከባድ ነው እና የኢትዮጵያን ምግብ በጣም ጣፋጭ ነው። ትብስ እና ሸክላ ትብስ እና ዶሮ ወጥ እና እርጥብ ጣፋጭ ናቸው። ሽሮ፣ ጥብስ፣ እርጥብ እና ሰሞሳ ይጣፍጣሉ። ለአገልግሎት ወደዚህ ስትመጡ የገጠሟችሁ ቻሌንጅ? ቋንቋ በጣም ከባድ ነበር፣ ግን እየተማርኩ ነው። የኢትዮጵያን ቋንቋ በጣም ከባድ ነው እና ሁልጊዜ ይዛምባል፣ አይፈልግም። በአገልግሎታችሁ ስትዘዋወሩ የትኛውን ቦታ ነው የወደዱት? መገናኛ፣ በክሎበት፣ ቱሉዲምቱ፣ ሰመት ነበርኩ፣ ግን ሰመት እወዳለሁ ምክንያቱም ጥሩ ሰዎች ስላሉ እናም ቦታም በጣም ቆንጆ ነው። በኢትዮጵያ መገናኛ እና ሰመት ብቻ ነበርኩ፣ ግን ለትንሽ ጊዜ ኬንያ ነበርኩ እና ግን ሰመት እወዳለሁ። ስለዚህ ብዙ ሰዎች እና ከተማም በጣም ቆንጆ ነው። እግዚአብሔር ሁሉ ሰዎች ይወደናል እና በብዙ መንገዶች ይባረክናል እና ኢየሱስ ክርስቶስ ለእኛ ሞቷል። እሺ ከእኛ መማር ከፈለጋችሁ ደውሉልን። እሺ በኢየሱስ ክርስቶስ ስለታችሁ ስላከፈላችሁ ነገር እግዚአብሔር ይባርካችሁ። ውድ ተመልካቾቻችን ከኛ ጋር ስለቆያችሁ ተባረኩ። በጣም እንወዳችኋለን።